ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። የጊምቦ ወረዳ ትምህርት ጽሕፈት ቤት ጥራት ያለው ትምህርት ለትውልድ እናስተላልፋለን በሚል መሪ ቃል ከባለድርሻ አካላት ጋር መክሯል። ከዚህም ባሻገር ባለድርሻ አካላቱ የትምህርት ሴክተር የ6 ወር ስራ አፈጻጸም እቅድን ገምግሟል። ለዝርዝሩ ብሩክታይት ብርሃኑ። አሁን ላይ የትምህርት ጥራት ያለበት ደረጃ ሁሉን ወገን የጋራ ጥረት የሚጠይቅ ነው። የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ የትምህርት ስራን ለማሻሻልና ተጨባጭ ለውጥ ለማምጣት ከሁሉም ባለድርሻ አካላት የሚጠበቀው በርትቶ መስራት ነው ብለዋል። አስተዳዳሪው ይህንን ያሉት የወረዳው ትምህርት ሴክተር ባለፉት 6 ወራት እቅድ በተገመገመበት ወቅት ባሰሙት ንግግር ነው። ከሁሉም በአሁኑ ሰዓት በትምህርት ዘርፍ እየታየ ያለውን የተማሪዎች መውደቅና ማቋረጥ መጠን ለመቀነስና እንደዚሁም ወደ ከፍተኛ ትምህርት ተቋማት መቀላቀል እንዳይችሉ ባደረጓቸው ችግሮች ላይ መፍትሄ ለመፍጠር ከትምህርት ጽሕፈት ቤት እስከ ተማሪዎችና መምህራን ጋር ቅንጅታዊ አሰራር ያስፈልጋል ሲሉ አቶ ትብብሩ አሰፋ ገልጸዋል። በ2015 ዓመተ ምህረት በአገር አቀፍ ደረጃ በተሰጠው ፈተና ከ6 ትምህርት ቤቶች ለፈተና ከተቀመጡ 152 ተማሪዎች ከ3 ትምህርት ቤቶች ብቻ 28 ተማሪዎች በትምህርት ሚኒስቴር በተቀመጠው ውጤት ወደ ከፍተኛ ትምህርት ተቋማት መቀላቀላቸውን ነው የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ፍቃዱ አለሙ የገለጹት። የትምህርት ጥራትን በወረዳው ለማምጣት በህብረተሰቡና በመንግስት እንደዚሁም በባለሀብቱ ከ11.4 ሚሊዮን ብር በላይ በመሰብሰብ 22 የመማሪያና 5 የቢሮ ክፍሎች ግንባታ በመጠናቀቅ ላይ እንደሚገኝ ተገልጿል። በትምህርት ዘርፍ የታዩ ክፍተቶችን ለማስተካከል የቀበሌ መዋቅር ከትምህርት ቤቶች ጋር ቅንጅት በመፍጠር ሁሉም በኃላፊነት ሊሰራ እንደሚገባ የውይይት ተሳታፊዎች አብራርተዋል። ዘገባው የጊምቦ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። እድሜያቸው 14 ዓመት ለሞላቸው ሴት ልጃገረዶች የሚሰጥ የማህፀን በር ካንሰር መከላከያ ክትባት ዘመቻ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚገኙ ሁሉም ዞኖች እየተሰጠ ይገኛል። ፕሮግራሙ በዳውሮ ዞን ታርጫ ከተማ አስተዳደር በኤምቲ ትምህርት ቤት አካዳሚ በመማር ለሚገኙ ሴት ተማሪዎች ክትባቱን በመስጠት ተጀምሯል። ዜናው የክልሉ መንግስት ኮሚኒኬሽን ነው። ተጨማሪ ያለ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ጤና ቢሮ የእናቶች ህጻናትና ስርዓተ ምግብ ዳይሬክቶሬት ዳይሬክተር አቶ መሰረት ወልደማርያም ገዳይ ከሆነው የማህፀን በር ካንሰር በሽታ ለመቆጣጠር የመከላከያ ክትባት ዘመቻ መስጠቱን ማስፈለጉን ገልጸዋል። ክትባቱ ለሴቶች ጤና ካለው አስፈላጊነት አኳያ ከየካቲት 5 እስከ 29 2016 ዓ.ም ድረስ በጤና ተቋማት፣ በትምህርት ቤቶችና ጊዜያዊ የክትባት መስጫ ጣቢያዎች በጤና ባለሙያዎች የሚሰጥ በመሆኑም እድሜያቸው 14 ዓመት የሞላቸው ሴት ልጃገረዶች ክትባቱ ወደሚሰጥበት ቦታዎች በመቅረብ እንዲከተቡ አቶ መሰረት አሳስበዋል። ለዘመቻው መሳካት ቤተሰብ፣ የትምህርት ቤት መምህራንና ሌሎች አካላት የበኩላቸውን እንዲወጡ ኃላፊው መልእክት አስተላልፈዋል። ለተከታታይ 5 ቀናት በሚቆየው በዚህ ዘመቻ ከ75592 በላይ ልጃገረዶች የክትባት አገልግሎቱን ያገኛሉ ተብሎ ይጠበቃል ብለዋል። በተርጫ ከተማ አስተዳደር በተደረገ ክትባት ዘመቻ ለማስጀመር ፕሮግራም ላይ የተገኙት የተርጫ ጤና ጣቢያ ኃላፊ አቶ ምንተስኖት መሐመድ በበኩላቸው በተርጫ ጤና ጣቢያ በኩል በቂ ዝግጅት ሲደረግ መቆየቱን ተናግረዋል። በማስጀመሪያ መርሃ ግብሩ የተርጫ ከተማ አስተዳደር የመንግስት ተጠሪ አቶ አስናቅ አበበ ከክልል ጤና ቢሮ እስከ ፌዴራል ጤና ጥበቃ የተወከሉ ከፍተኛ ባለሙያዎች በትምህርት ቤቱ ቅጥር ግቢ በመገኘት የክትባት ዘመቻውን በይፋም አስጀምረዋል። የከፋ ቴሌቪዥን በህዝቦች መካከል መቀራረብና መተማመን በመፍጠር ሀገራዊ አንድነትን በማጠናከሩ ረገድ የበኩሉን ድርሻ እንደሚወጣ በምረቃ ስነ ስርዓቱ ላይ የተገኙ ከፍተኛ መንግስት ስራ ኃላፊዎች ተናገሩ። ሚዲያው ወቅታዊና ታማኒ መረጃዎችን በማድረስ የህብረተሰቡ መረጃ ፍላጎት ማሟላት እንዲችል ሁሉም ድጋፍ ሊሰጠው ይገባል ተብሏል። ዜናው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። ጽዮን ታደለ ዝርዝሩን ታቀርበዋለች። ሚዲያ ወቅታዊና ታማኒ መረጃዎችን በማድረስ የህብረተሰቡን የመረጃ ፍላጎት ማሟላት እንዲችል ባለድርሻ አካላት ኃላፊነታቸውን በአግባቡ እንዲወጡም ጥሪ አቅርበዋል። አስተያየታቸውን ከሰጡት ታዳሚዎች መካከል የህዝብ ተወካዮች ምክር ቤት አባል አቶ ዳውድ መሐመድ፣ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማምና የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊና የኮሚኒኬሽን ህዝብ ግንኙነት ዘርፍ ኃላፊ ወይዘሮ በረከት ኢዮብ አንድ ተቋም የሚሰጠውን ኃላፊነት በአግባቡ መወጣት እንዲችል ምቹ ቦታ መፍጠር ያለው ሚና ከፍተኛ ነው ብለዋል። ራሱን ችሎ ባለም አቀፍ አሁን ያለውን እድገት ደረጃ በመመጠን መልኩ ማደግም ስላለበት ራሱን የቻለ ማዕከል ተፈጥሮ ግንባታ ስራ ተጀምሯል። ይሄ ግንባታ ደግሞ ሚዲያውን በጣም በተወሰነ ስቴፕ በጣም ከፍ የሚያደርግ የአንድ ሚዲያ ተቋም በአንድ አካባቢ ላይ መቋቋም እንደ ማህበረሰብም እንደ መንግስትም አጠቃላይ ከፍተኛ ጠቀሜታ ነው ያለው። በዋናነት ማህበረሰባችን የማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የጠለቀ እውቀት እንዲኖረው ህብረተሰቡም ደግሞ የሚያነሳቸውን ጥያቄዎች ማህበራዊም ፖለቲካዊም ኢኮኖሚያዊም የሚሆኑ ጥያቄዎችን
በተገቢው መንገድ ለሚመለከተው አካል ለማድረስ ከመንግስት የሚመጡ ጉዳዮችንም ደግሞ በተገቢው መንገድ ለህዝቡ ለማድረስ ፋይዳው በጣም ከፍተኛ ነው። የከፋ ቴሌቪዥን የራሱን የሆነ ህንጻ በማስመረቁ ክልሉ የመንግስት ኮሙኒኬሽን ጉዳዮች ሚዲያውን ዘርፍ እንደሚያስተባብር ሰው በጣም ደስታ ነው የተሰማኝ። ምክንያቱም አንድ ተቋም የራሱ የሆነ ህንጻ ሲኖረው በነጻነት የመስራትና እንደ ተቋም ራሱን የሚገነባበት ስለሆነ በጣም ደስ ብሎኛል። እንደ ሀገር ብሔርተኝነት በመንሰራፋቱ ከአንድነት ይልቅ መበታተንን ከሰላም ይልቅ ጦርነትን ተመራጭ ያደረጉ አካላት እየበዙ ባለበት በዚህ ወቅት የሚፈጠሩ የሚዲያ ተቋማት ህብረተሰባዊነትን በማስተማር ለሀገር አንድነት ሊሰሩ እንደሚገባ አሳስበዋል። ሚና በየወቅቱ ያደገ መጥቷል። ማደግም አለበት። በዋነኛነት የወጣቱን ስብዕና በመገንባት ሀገር ሰላም ላይ የመስራት የህብረተሰቡ ባህል እድገት ላይ የመስራት ከዛ በኋላ ይሄ የህብረተሰቡን ባህል እድገት የመሸጥ ሌላውም እንዲጋራ የማድረግ ከዛ በኋላ ሌሎች ኢኮኖሚያዊ ጥቅሞችን አብሮ የሚያመጣ ነው ማለት ነው። ስለዚህ ይሄ ሚዲያ ቀጣይ ብዙ ስራዎች ይጠይቃሉ። ከማህበራዊ ወጣ ስንል ፖለቲካዊ ጉዳዮችንም ብናይ ህብረተሰባችንም ይሁን አጠቃላይ ህዝቡ ኮሚኒቲ ውስጥ ወይም በቀበሌም ይሁን በጎጥ ደረጃ ያለው ፖለቲካዊ ችግሮች መፍትሄ ከማምጣት አንፃር ከመንግስት ጋር ከሌሎች ሲቪክ ማህበራት ጋር በመሆንም ጭምር የፖለቲካ ችግሮችን የሚፈቱበት ሁኔታ ይፈጠራል። ከዛ አንፃርም ደግሞ በተገቢው መንገድ ተግባቦት የሚፈጠርበት ሁኔታ ይኖራል ማለት ነው። ስለዚህ በመንግስትና በህዝብ መካከል ያለውን መተማመን በተገቢው መንገድ ሊያሳድግ የሚችል ነው። ችግሮችም ሲኖሩ ደግሞ ችግሮችን በቀላሉ ማድረስ የሚቻልበትና እንዲፈቱ አስተዋጽኦ የሚያበረክት ተቋም ነው። ሚዲያ እንደ ሀገር የሚሰሩ ስራዎችን በማገዝ በተለያዩ ምክንያት ሊፈጠሩ የሚችሉ ማህበራዊ ቀውሶችን ለመከላከል አስተዋጽኦ ከፍተኛ ነው ብለዋል። ህብረተሰቡን የጤና ግንዛቤ እንዲኖረው ህብረተሰቡ ውስጥ የሚነሱ ችግሮችን የጤና ችግሮችን ማህበራዊ ችግሮችን ለይቶ ደግሞ በበቂ ሁኔታ መፍትሄ ለማምጣት በጣም ምቹ ሁኔታ ይፈጥራል። ሌላው ጎኑ ደግሞ ስናይ በአሁን ሰዓት ተላላፊ በሽታዎች እንደወረርሽኝ የተከሰቱበት ነው። ይሄን በአንድ ጊዜ ለብዙሃኑ ለማድረስ ደግሞ ሚዲያ በጣም ከፍተኛ አስተዋጽኦ አለው። አሁንም እየተጠቀምን ያለነው የወባ የኩፍኝ ሌሎች ወረርሽኞች ሲኖሩ በተገቢው መንገድ ለህብረተሰቡ መልእክት በማስተላለፍ ራሱን ከበሽታ እንዲከላከል ከማስቻል አንጻር ከፍተኛ ፋይዳ አለው። ሚዲያ እንደ ጥቅሙ ሁሉ በአግባቡ ካልተመራ ሀገራዊ ቀውስን የመፍጠር አቅም ያለው በመሆኑ በአግባቡ ማስተዳደር ከሚመለከታቸው አካላት እንደሚጠበቅም አስገንዝበዋል። በአግባቡ ከተጠቀምን ለልማት፣ ለመልካም አስተዳደር፣ ለዲሞክራሲ ስርጸት ከፍተኛ ሚና አለው። በአግባቡ ካልተጠቀምን ደግሞ ወደ ጥፋት ይወስዳል። ስለዚህ አሁን እኛ ጋር የከፋ ቴሌቪዥን ከጅምሩ ጀምሮ የሚሰራቸው ስራዎች በጣም በጥሩ ሁኔታ ህብረተሰቡን ከማስተማር ግንዛቤ ከመፍጠር የልማት ችግሮችን በመለየት መፍትሄ እንዲመጣ ከማድረግ አንጻር በመንግስት በኩል ደግሞ የሚተላለፉ መልእክቶችን ለህዝቡ በተገቢው እንዲደርስ ከማስቻል አንጻር ከጅምሩ በጣም ጥሩ አመርቂ ውጤት እያመጣና በህብረተሰብ ውስጥም ጭምር ተቀባይነት እያሳደረ የመጣ ድርጅት ነው። ይሄን ከደገፍን ካጠናከር በድጋፍም ጭምር በቴክኒክም ይሁን በማቴሪያል ድጋፍ ካደረገን በተቻለ አቅም ለውጥ ማምጣት የምንችልበት ሁኔታ ይፈጠራል ብዬ ነው ማስበው። ህዝቡ ደግሞ ሚዲያውን በተለያየ መንገድ ይጠቀማል፣ መጠቀምም አለበት። ሚዲያውን ህዝቡ ሲጠቀም የተለያዩ ኢኮኖሚካዊ፣ ፖለቲካዊ ጥቅሞችን ሲያገኝ ነው ሚዲያ እንደ ሚዲያ ተወዳዳሪ መሆን የሚችለው ማለት ነው። ስለዚህ ሚዲያውን በተለያዩ አቅም የመፍጠር የመሳተፍ እድሎችን ማግኘት እያንዳንዱ ዜጋ እያንዳንዱ አካባቢ ማህበረሰብ መጠቀም አለበት፣ መደገፍ አለበት። የዘርፉ ባለሙያዎች እንደ ክልል ያሉን ገጸ በረከቶች በማስተዋወቅና ሀገራዊ አንድነትን የሚያጎለብቱ ጉዳዮች ላይ ትኩረት በመስጠት መስራት እንደሚገባ ገልጸዋል። የመንግስታቱ ድርጅት የትምህርት የሳይንስና ባህል ተቋም ዩኔስኮ በ168 ሀገራት 1199 ቅርሶችን የዓለም ቅርስ አድርጎ መዝግቧል። ጣሊያን፣ ቻይና፣ ፈረንሳይና ጀርመን በርካታ ቅርሶችን በማስመዝገብ ቀዳሚዎቹ ሀገራት ናቸው። ለተጨማሪ ዘገባም ክፍል ያለሙ የመንግስታቱ ድርጅት የትምህርት የሳይንስና ባህል ተቋም ዩኔስኮ ከሁለቱ የዓለም ጦርነቶች በኋላ በፈረንጆቹ 1945 ነው የተቋቋመው። የጦርነቱ ተፋላሚዎች የፖለቲካና ኢኮኖሚያዊ ትስስራቸውን የሚያጠናክሩና ዘላቂ ሰላምን ማስፈን የሚያስችሉ ስምምነቶችን መፈራረማቸው በቂ አይደለም ብሎ የተነሳው ዩኔስኮ መላው ዓለምን በሚያስተሳስሩና የጋራ መግባባት በሚፈጥሩ ቅርሶች ላይ ሲሰራ ቆይቷል።
በፈረንጆቹ 1972 ደግሞ የዓለም ቅርስ ኮንቬንሽንን አውጥቶ የሰው ልጅ ድንቅ የጥበብ ውጤት የሆኑ ድንበር ተሻጋሪ ሰው ሰራሽ ወይም ባህላዊ ቅርሶችና የተፈጥሮ ሀብቶችን በዓለም ቅርስነት መመዝገብ ጀምሯል። ዩኔስኮ ለመጀመሪያ ጊዜ የዓለም ቅርስ አድርጎ የመዘገበው በኢኳዶር የሚገኙትን የጋላፓጎስ ደሴቶችና ውብ መልክዓ ምድር ነው። ድርጅቱ እስካሁንም በ168 ሀገራት የሚገኙ 933 ባህላዊና 227 ተፈጥሯዊ በድምሩ 1199 ቅርሶችን የዓለም ቅርስ አድርጎ መዝግቧል። ጣሊያን፣ ቻይና፣ ፈረንሳይና ጀርመን በርካታ ቅርሶችን በማስመዝገብ ቀዳሚዎቹ ሀገራት ናቸው። ኢትዮጵያም 9 ባህላዊና 2 ተፈጥሯዊ ቅርሶችን በማስመዝገብ 30ኛ ደረጃ ላይ ተቀምጣለች። የሰሜን ጋዛ በምግብ እጦት ለህልፈተ ህይወት እየተዳረጉ እንደሆነ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ተናገሩ። በጋዛ ዜጎች የረሃብ አደጋ እንደተጋረጠባቸው በተለያዩ መገናኛ ብዙሃን እየተነገረ ነው። በሰሜን ጋዛ ከሚገኙ ከ2 ዓመት በታች ከሆኑ 6 ህጻናት መካከል አንዱ በአስከፊ የተመጣጠነ ምግብ እጦት እየተሰቃየ መሆኑም ተገልጿል። ተጨማሪ ያለን ዶክተር ቴዎድሮስ አድሃኖም በማህበራዊ ትስስር ገጻቸው እንደገለጹት በጋዛ ህጻናት ምግብ እጦት ሳቢያ ለህልፈት እየተዳረጉ ነው። ከ4 ቀናት በፊት እስራኤል 104 ፍልስጤማውያንን በጋዛ መግደሏ ይታወቃል። ሆኖም ተመሳሳይ ጥፋቶች እየተደገሙ መሆኑን የተናገሩት የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም በሰሜን ጋዛ ሆስፒታሎች ከጥቅም ውጭ ሆነዋል። የነዳጅ የምግብና የህክምና ቁሳቁሶች እጥረት ችግር እንዳሳሰባቸው አንስተዋል። ሆኖም በጋዛ የሚገኘው በሐማስ የሚመራው የጤና ጥበቃ ሚኒስቴር እንዳስታወቀው ካማል አድዋን በሚባል ሆስፒታል ቢያንስ 15 ህጻናት በምግብ እጥረትና በቂ ውሃ ባለመውሰዳቸው ወይም በድርቀት መሞታቸውን አስታውቋል። 300 ሺህ የሚሆኑ ደግሞ ጥቂት ምግብና ውሃ ብቻ በጎጇቸው እንደሚኖርም ነው የገለጹት ዋና ዳይሬክተሩ። የተባበሩት መንግስታት ድርጅት ባለፈው ሳምንት በጋዛ ውስጥ ያለው ረሃብ አስከፊ መሆኑን በመግለጽ ማስጠንቀቂያ መስጠቱ ይታወሳል። በጋዛ ሰርጥ ዙሪያ ቢያንስ 576 ሺህ ሰዎች አስከፊ የምግብ እጦት እንዳጋጠመው ነው የተነሳው። ዩኒሴፍ በበኩሉ የፈራ ነው እየሆነ ነው ሲል በተመጣጠነ ምግብ እጥረት እየደረሰ ስላለው የህፃናት ሞት ገልጿል። ይህ የረሃብ አደጋ ሰው ሰራሽና የሚገመት ቢሆንም አስፈላጊው ትብብር ከተደረገ መቆጣጠር እንደሚቻል መግለጹን የዘገበው ቢቢሲ ነው። For most Palestinians, the horrors of Israel's war on Gaza are unbearable. Humanitarian workers describe them as apocalyptic. ለዕለቱ ወር ተዘጋጀ የስፖርት ዘገባ ስንሻገር በዓለም አትሌቲክስ የቤት ውስጥ ሻምፒዮና ከአፍሪካ አንደኛ ደረጃ ይዞ ያጠናቀቀው የኢትዮጵያ ልዑካን ቡድን አዲስ አበባ ገብቷል። በስኮትላንድ ግላስጎ በተካሄደው 19ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና የተሳተፈው የኢትዮጵያ አትሌቲክስ ልዑካን ቡድን አዲስ አበባ በዛሬው ዕለት ገብቷል። የልዑካን ቡድኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የባህል ስፖርት ሚኒስትር ዴኤታ አምባሳደር መስፍን ቸርነት፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ረዳት ኮሚሽነር ደራርቱ ቱሉ፣ የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ ዳዊት አስፋው እንዲሁም የፌዴሬሽን አመራሮችና ከፍተኛ መንግስት ስራ ኃላፊዎች አቀባበል አድርገውለታል። በውድድሩ በ13 አትሌቶች የተወከለችው ኢትዮጵያ 2 የወርቅ፣ 1 የብርና 1 የናስ በድምሩ 4 ሜዳሊያዎችን በማግኘት ከዓለም 5ኛ ከአፍሪካ ደግሞ 1ኛ ደረጃ ይዛ ማጠናቋ ይታወቃል። ክቡራትና ክቡራን ተመልካቾቻችን ለዛሬ ከክፋት ቴሌቪዥን ያዘጋጀናቸው ዘገባዎች የተከታተላችሁትን ይመስሉ ነበር። ከቀሪ የክፋት ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩ። ከዜናዎቹ ይዞ በመቅረብ ፍጹም ተሾመ ከእናንተ ጋር ቆይታ አደረግኩ። መልካም ጊዜ